ይሄ ሲበራ ማን ነው ፊት ለፊት የማየው? ራሱ ማን ነው? ኢየሱስ ክርስቶስ ነው። ይላችሁ ስንፈወስ ወዲያውኑ ምህረት ካገኘን በኋላ ቢራችንን፣ ሲጋራችንን፣ ጠጃችንን የምናይ ከሆነ ወይም ደግሞ ገንዘባችንን ለማየት ተመልሰን ተንደርድረን ሱሳችን ውስጥ የምንገባ ከሆነ ያ ምህረት መቅሰፍት ይሆንብናል። የማረንን አምላካችንን ፊት ለፊት ማግኘት ያለብን በምን? በንስሐና በቅዱስ ቁርባን። ያለ ቅዱስ ቁርባን ህይወት አለ እንዴ? እስቲ ንገሩኝ፣ ጮክ በሉ። የለም። የዘላለም ህይወት ከሰማይ የወረደ እንጀራ እኔ ነኝ አለ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ያ ማለት በመፈወሳችን ውስጥ ፊት ለፊት ልናየው ይገባናል። ከዳንን በኋላ ግን ምድራዊ ሐሳባችን ከቀጠለ ምህረታችን፣ ፈውሳችን ነገ መወቃቀሻ ነው የሚሆነው። ሌላው በጣም የሚገርመው በህይወታችሁ ውስጥ ጓደኞቻችሁ ለእናንተ ያላቸውን ድርሻ ለይታችሁ ማወቅ አለባችሁ። እናንተም ለጓደኞቻችሁ ያላችሁን ድርሻ ማወቅ አለባችሁ። እስከ የት ድረስ ነው የኛ ድርሻ? ጓደኛዬ ምን እንዲሆን ነው የምፈልገው? እንዲያልፍለት ነው የምፈልገው ወይስ ምቀኛ ነኝ? አሁን እዚህ ስለመጣን ጓደኞቻችን እንጂ ምቀኛ የሚሆኑብን የሚመስለን ወይም ስለነሱ መጥፎና ጥሩነት ነው ልናስብ እንችል እንጂ እኛ ስለነሱ ያለን ሐሳብ ማሰብ አንፈልግም። እኛ ስለነሱ ምን አይነት ሰዎች ነን? ክፉ ነገራቸውን ማየት እንፈልጋለን? አይ አልፈልግም ልንል እንችላለን። ግን ባዘኑ ሰዓት፣ በወደቁ ሰዓት ምን ያህል ደርሰንላቸዋል? በተደሰቱ ሰዓት ደስታቸውን ለመካፈል የት ድረስ ሄደናል? በተቸገሩ ሰዓት እያለን አበድረኝ ሲል የለኝም ብለህ ነው እናውቃለን ወይ? እያለህ የለኝም አትበል ይላል። መስጠት እየቻልክ